በክሮሻ ጸጥ ባለች አንዲት ትንሽ መንደር ውስጥ አንድ ያልተለመደ በጣም እንግዳ የሆነ የእውነተኛ የፍቅር ታሪክ ተከሰተ። ይህ የፍቅር ታሪክ በሰዎች መካከል እንኳ ቢሆን በፊልም ካልሆነ በስተቀር በገሃዱ ዓለም ለማግኘት በጣም አስቸጋሪ ነው። ይህ የፍቅር ታሪክ በሁለት ሰዎች መካከል አይደለም፣ ነገር ግን በሁለት ወፎች ነጭ ሽመላዎች መካከል ነው። አንደኛው አህጉራቱን እያቆራረጠ መብረር ይችላል፣ ሌላኛዋ ግን ክንፎቿ እሺ ብለው ይዘረጉላትም መብረር አልቻለችም። ሆኖም ግን መብረር የሚችለው ወፍ በየዓመቱ በሺህ የሚቆጠር ኪሎ ሜትሮችን አቆራርጦ ይመለሳል። ዓላማው አንድና አንድ ነው። በደረሰባት ጉዳት ምክንያት መብረር የማትችለውን የትዳር አጋሩን ለማግኘት ነው። ይህ የማሌናና የክሌፕታን አስደናቂ ታሪክ ነው። እንደ ጎርጎሪያኑ የቀን አቆጣጠር 1993 ማሌና የምትባል ውብ ነጭ ወፍ ሽመላ በክሮሺያ ብሮድስኪ ቫሮሽ መንደር ውስጥ ክፉኛ ተጎድታ ተገኘች። ክንፏ በጥይት ተመትቶ ተሰብሯል። እናም በዚህ ጉዳት ምክንያት እሷ ከዚህ በኋላ መብረር አትችልም። በጣም በሚያሳዝን ሁኔታ ሌሎች አዕዋፋት እንደሚያደርጉት እሷ ቀዝቃዛማ ወቅት ሲመጣ ቅዝቃዜውን ለማምለጥ ከሌሎች አዕዋፋት ጋር መሰደድ አትችልም። ነገር ግን ማሌና ብቻዋን አልሞተችም። እሲ ጃፓን ቮኪች የተባለ ደግ የትምህርት ቤት ጥበቃ አዳናት፣ እንዲሁም ለሕይወቷ ሁለተኛ ዕድል ሰጣት። በቤቱ ጣራ ላይ ሞቅ ያለ መጠለያ ሰራላት። አሳ የመገበን በቀዝቃዛ ወራት ተንከባከባት። በመጀመሪያ እንደ አንድ የደግነት ተግባር የተጀመረው ይህ ነገር ለበርካታ አስርት ዓመታት የዘለቀ ጠንካራ ትስስር ሆነ። ያልተጠበቀ ጎብኚ። ከዚያም አንድ ያልተለመደ ነገር ተከሰተም። ክሌፕታን የሚባል ወንድ ወፍ ሽመላ መጣ እና እሱና ማሌና የትዳር አጋሮች ሆኑ። ማሌና መብረር ስላልቻለች ወደ ኋላ ስትቀር ክሌፕታን ለማመን የሚከብድ ነገር አደረገ። በአፍሪካ ሞቃታማውን ወቅት ካሳለፈ በኋላ ሌሎች አዕዋፋት ወደ ሌላ ምቹ ሀገር ሲሄዱ እሱ ወደ ክሮሻ እሷን ለማግኘት ተመልሶ ይመጣ ነበር። ያ ጉዞ ቀላል አልነበረም። ወደ 13000 ኪሎ ሜትር የሚሸፍን ሲሆን አውሎ ነፋሶችን፣ ተራራዎችንና አደገኛ የስደት መንገዶችን አቋርጦ ነበር የሚመጣው። ነገር ግን እሱ አደገኛው የስደት መንገድ ሳያሳስበው ማሌና ጎጆዋ ውስጥ ጠብቀዋለችና በየዓመቱ ወደ እሷ ይመጣል። በዓለም ዙሪያ ያሉ ሰዎች በታሪኩ ተገረሙ። ይህ እውነተኛ ታሪክ ሳይሆን ፊልም ይመስላል። በደረሰባት ጉዳት የተነሳ መብረር የማትችል ወፍ፣ ታማኝ የትዳር ጓደኛና ሁለቱንም ለመጠበቅ ሕይወቱን የሰጠ ሰው። ግን ይህ እውነት ነበር። ወደ 2 አስርት ዓመታት ለሚጠጋ ጊዜ ክሌፕታን በየወቅቱ መመላለሱን ቀጠለም። ማሌናና ክሌፕታን አንድ ላይ ሆነው ብዙ ጫጭቶችን ያሳደጉ ሲሆን ጎጆአቸው በዓለም ላይ በጣም ዝነኛ ከሆኑት የወፍ ጎጆዎች አንዱ ሆነ። ታሪካቸው የሰዎችን ልብ የነካ ነበር፣ ምክንያቱም የሰው ልጅ በወፎች እንደማይበለጥ ያስባል። ይህን የመሰለ ታማኝነት፣ ፈተናን በጽናት መወጣት፣ ርኅራኄና የእንክብካቤ ኃይል በዚህ ደረጃ በሌሎች ፍጥረታት አየዋለሁ ብሎ አስቦ አያውቅም። መብረር የማትችል ወፍ፣ ተስፋ ያልቆረጠ የትዳር ጓደኛ፣ ከጎናቸው የቆመ ደግነትን የመረጠ የትምህርት ቤት ጥበቃ። እንደ ጎርጎሪያኑ የቀን አቆጣጠር 2021 ማሌና ሞተች። የዚህን አስደናቂ ታሪክ ታዋቂ ምዕራፍ ጨርሳለች። የእሷ ሞት እስካሁን ከተነገሩት እጅግ በጣም አስደሳች የእንስሳት ታሪኮች መካከል አንዱን ማብቃቱን ያመለክታል። ነገር ግን ማሌና ብትሄድም የሕይወቷ ታሪክ፣ የትዳር ጓደኛዋና የትምህርት ቤት ጥበቃ ውስጥ የጃፓን ቮኪች ታሪክ አሁንም እንደቀጠለ ነው። እንደዚህ አይነት ታሪካዎች በዚህ በምንኖርበት ዓለም ውስጥ የሃይማኖት ያህል ተጽዕኖ ፈጥረው ሚሊዮኖችን ለማነሳሳት አቅም አላቸው። አንዳንድ ጊዜ በጣም የማይታመን የፍቅር ታሪኮች እውነተኞቹ ናቸው። ዩቲዩብ ቻናላችን ሼር፣ ላይክ እና ሰብስክራይብ አድርጉ። ሰላም።